ዛሬ ደግሞ ክፍል 2 እናያለን። ክፍል 2 ዘመኑን ስለመዋጀት በጥበብ እንደሌላቸው ሞኝ ሳትሆኑ ኑሩ ካለን ዘመንን የምንዋጅበት መንገድ ዛሬ የእግዚአብሔር ቃል እንዲህ ይለናል። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይለናል። ርዕሱ ምንድነው የሰጠሁት የዛሬን? የእግዚአብሔርን ፈቃድ ማስተዋልና መታዘዝ። የዘመን መዋጀት አንዱ አቅም ነው። በዚህ ጉዳይ ላይ ነው የምንነጋገረው። ቅድም እንዳልኩኝ እንግዲህ ዘመንን ጊዜን መዋጀት ወይም በትክክል መጠቀም ችሎታ ወይም ክህል በየዘመኑ እንደየማህበረሰቡ ፍላጎትና ትኩረት ይለያያል። ጊዜን በአግባቡ በስራ ላይ አውሏል ተብሎ ሰው የሚጠቀስለት ነገር ምንድን ነው ቢባል ለራሱ ጥቅም ሲያውለው ሳይሆን ጊዜውን መጽሐፍ ቅዱስ የሚነግረን ጊዜ እናስባለን። ክፉ ጊዜ፣ ክፉ ቀን፣ ክፉ ዘመን ብለን እናስብ። በዚያው በክፉ ቀን፣ በክፉ ጊዜ፣ በክፉ ዘመን እግዚአብሔር እንዲፈጸምለት፣ እንድንኖርለት፣ እንድናከናውነው ለወደደው ለገለጠው ለሱ ፈቃድ ሰው ራሱን ሰጥቶ አንደኛ ሲታዘዝ በራሱ ሲታዘዝ ታዛዥ ሲሆን፣ ሁለተኛ በመታዘዙ ደግሞ ለሌሎች ሰዎች ምስክር ሲሆን፣ ሕይወቱ ተጠቃሽ ሲሆን፣ ሰውን የሚማርክ ሲሆን፣ ሰውን የሚስብ ሲሆን፣ ወይም ለሌላው ሰው ሕይወት ጥያቄ ሲሆን፣ እሱ ለምን ሆነ እኔ ለምን አልሆንኩም የሚል የመነሳሳት አቅም ሲፈጥር፣ እሱን እንዲህ ያደረገው ማን ነው ብሎ ጠይቆ እኔንስ ለምን አያደርገኝም ወደሚለው ግንዛቤ እንዲመጣ፣ ከዚያም እልፍ ካለ የጌታ ፈቃድ ማለት ብሎ በክፉ ቀን የጌታ ፈቃድ ማለት ይሄ ነው እያለ የመሰከረ በክፉ ቀን የጌታን ፈቃድ የሚያስቀድም ሰው ነው። ጊዜውን ዘመኑን ዋጄ የሚባለው ይሄ እንግዲህ ብርቱ ሐሳብ ነው። የጳውሎስ ማሳሰቢያ ስለ ዘመን ብዙ ቦታ አለ። እንዲያው ኤፌሶንና ቆላሲስ ላይ ተመሳሳይ ጥቅሶች አሉ። ይሄ ዘመን ጊዜ ባለፈው እንዳልነው ምቹ ጊዜ ነው፣ መልካም አጋጣሚ ነው። ከጊዜዎች መካከል እግዚአብሔር አገጣጥሞ የሰጠን የመልካም ዕድል ጊዜ ነው። ይሄ ዘመን የሚለው ቃል ሲተረጎም ብያለሁ። በክፉ ጊዜም እንኳ ውስጥ ብንሆን እግዚአብሔር ይመስገን መልካም የሚባል ጊዜ አለ። በክፉ ዘመንም ውስጥ ምቹ የሚባል ጊዜ አለ፣ መልካም አጋጣሚ የሚባል አለ እና ሰው ጊዜውን በአግባቡ ይጠቀማል የሚባለው በእንደዚህ ክፉ ዘመን ውስጥ በተገኙ መልካም አጋጣሚዎች፣ ምቹ ጊዜዎች የጌታን ፈቃድ በቀዳሚነት መለየት የጌታ ፈቃድ የትኛው ነው ብሎ መለየት፣ የለዩትን ደግሞ በስራ በተግባር ለማሳየት የምንኖርበት ሕይወት ነው። ቆላሲስ ላይ ጳውሎስ ይህን አስመልክቶ ምዕራፍ 4 ቁጥር 5 እና 6 እዚህ ኤፌሶን 5 ላይ እንዳለው እንዲህ ብሎ ያሳስባል። ዘመኑን እየዋጃችሁ ይልና በውጪ ባሉቱ ዘንድ በጥበብ ተመላለሱ፣
ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ተመልከቱ ሐሳቡን። ዘመኑን እየዋጃችሁ ብሎ ይጀምራል። ለኤፌሶን ሰዎች ዋጁት የሚል ነው። ትእዛዛዊ ነው፣ አስቸኳይ ነው ብዬ ባለፈው ሳምንት ነግሬያቸዋለሁ። ለቆላስይስ ሰዎች ደግሞ እየዋጃችሁ ማለት ቀጣይ ነው እና የትኛው በዚህ ክፉ ዘመን ጊዜው ይመቻል አይመችም፣ ለእግዚአብሔር ለመኖር ይቻላል አይቻልም እያላችሁ እየመረጣችሁ እድሉ ሲገኝ አይገኝምና ቢገኝም እድሜው አጭር ነው። መልካም ጊዜ መልካም አጋጣሚ ሁልጊዜ አይገኝም፣ ድንገት ነው የሚገኘው እና መልካሙን አጋጣሚ ለእግዚአብሔር ፈቃድ መፈጸሚያ አድርጉት እና በጥበብ ተመላለሱ ይልና ዘመኑን መዋጀትና በጥበብ መመላለስ አስፈላጊ የሆነበት አውድ ሲናገር ምን ይላል? ይሄ የምትኖሩበት ማህበረሰብ በውጭ ያሉት የሚለው አባባል ማለት ቤተክርስቲያን ውስጥ የሌሉ እንደማለት ነው። በሌላ አነጋገር በህብረተሰብ ውስጥ ያሉ እነሱ ሰዎች የእናንተን ስነ ምግባር ያያሉ፣ ይመዝናሉ። በየጊዜው የሚነሱ ከክፉና ከክፋት ኃይላት ጋር ህብረት ካላቸው ሰዎች ከሚወጣ ስነ ምግባርን ከሚያበላሽ ነገር የሰው ልጅ እንዲወጣ የሚያደርግ ፈተና ማህበረሰብ ውስጥ አለ። ገጠሬም በሉት ከተሜም በሉት ሀብታም በሉት ድሃ በሉት ብቻ ማህበረሰብ ውስጥ ክፉና የክፋት ኃይላት የሚገልጡ ምግባራት አሉ። በንግግር ይገለጣሉ እና ንግግር ሁሉ ጤነኛ ነው ማለት አይቻልም። ንግግር ከውስጥ ከሰው ከልቡ ሐሳብ ይፈልቃል እና የሰው ልብ ደግሞ ኤርምያስ 19:7 እንደሚነግረን በአብዛኛው ክፉ ሐሳብ ነው የሚመቸው፣ የሚያመርተው ክፉ ሐሳብ ነው እና ከክፉ ሐሳብ የሚወጡ ክፉ ንግግሮች አሉ። ሰሚውን ያስጨንቃሉ፣ ሰላም ይነሳሉ፣ ወዳልተገባ ምግባር ይጎትታሉ፣ ያልተገባ ልህኛ ያደርጉታል፣ ያልተገባ ውሳኔ እንዲወስን ያደርጋሉ፣ ያልተገባ መንገድ እንዲመርጥ ያደርጉታል። ክፉ አለ፣ በውጭ ባሉት ዘንድ እንዲህ አይነት ፈተና አለ ብሎ በማስረጃነት ያመጣል። ይሁን እንጂ በውጭ ያሉ ሰዎች እናንተን ሲያዩ ምንም እንኳ ጊዜው የክፋት አስተሳሰብና ልምምድ ክፉ ሰዎች የሚበዙበት ቢሆንም ክርስቲያኖች ግን በጊዜያቸው ሁሉ የእግዚአብሔርን ፈቃድ መኖር ይገባቸዋል ብሎ ይናገራል። በየትኛው ጊዜ? በክፉ ጊዜ። የትኛው ጊዜ? የማይመች ጊዜ። እንደው መቼ ነው ተመችቶኝ ጌታን አገለግላለሁ እንላለን። አንዳንድ ጊዜው ስለማይመች ነው። ተመቸ ስንለው ደግሞ እጥር ይልብንና መቼ መጣና መቼ ሄደ? ይቆያል ብዬ ነበር። ይሄ መልካም አጋጣሚ አይቆይም። እንዲቆይ ማንም አልተናገረም። መልካም አጋጣሚ አጭር ነው አለ፣ ግን አጭር ነው። ብልህ ሰው ብቻ ነው የሚያውቀው። ምቹን ጊዜ ብልህ ሰው ብቻ ነው የሚያውቀው እና ካገኘው ደግሞ ለራሱ አይጠቀምም። ካገኘው ለእግዚአብሔር ነው የሚጠቀመው። ለእግዚአብሔር ሲጠቀም ደግሞ የእግዚአብሔርን ፈቃድ ይፈጽምበታል እና ይህ በጣም ደስ የሚለኝ ቃል ነው። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ። ቀኖቹ ክፉዎች ናቸው፣ ጊዜው ክፉ ነው ይልና ትክክለኛ ኑሮ የጌታን ፈቃድ ማስተዋል ነው። አንድ ወዳጄ አንድ ጠዋት ድንገት ተገናኘ እና ሰላም ካለኝ በኋላ ሌላ ቦታ ነው የሚሰራው እና አገልግሎት እንዴት ነው አለኝ። እሱ ያው በጌታ የሆነ ነው። እባክህ ናና አብረን እናገልግል አልኩት። ያገኙት ያቺ ሞመንት ነች።
ልናገረው አስቤ እቅድ አውጥቼ አይደለም፣ ግን ሆነ እና ለካ ለዚህ ሰው መልእክት ነው። ለካ እግዚአብሔር ተናግሮታል። እና እንዲህ አይነት ግጥምጥሞሽ እንደሚኖር ፈጽሞ አልገመተም። እንዲህ አለኝ። ወደ ክፍለ ሀገር ወደ ወረዳ ከተማ ይሄዳል እና አውቶቡስ ገብቼ ውረድ 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 አለኝ። ይሄ ነገር በቃ መኪና ተገልብጦ ሞታለሁ ማለት ነው። በቃ ልውረድ ብዬ ተረዳሁ። እና እግዚአብሔር ለካ ይሄን በልቤ ያስቀምጦ ነበር። ይቺን ሞመንት ይቺን ጊዜ ሰጠን አለ። አሁን አብረን እናገለግላለን እና እሱ ይጠቅሳል። ያቺ ሞመንት አጭር ነች ይላል። አጭር ሰው ከእግዚአብሔር ጋር የተገናኘባት ከፈቃዱ ጋር የተሳሰረባት ጊዜ ነች ይላል። ምን ሆነ ታዲያ? የእግዚአብሔር ፈቃድ በሰው ሕይወት ውስጥ ቦታ አገኘ ማለት ነው። ስለዚህ የእግዚአብሔርን ፈቃድ በክፉ ቀን ለዩ ማለት ክፉ ንግግር ባለበት፣ ክፉ ተግባር ባለበት፣ ክፉ ልምምድ ባለበት እናንተ ሰዎች በጥበብ መኖር ይቻላል። ምን አድርጎ? ወደ ጌታ ፈቃድ በመሸሽ ይቻላል። ጳውሎስ የሚናገረው ይሄንን ነው። ኤፌሶን ከተማ እንደምታውቁት የጣዖት መዲና ነች። ብዙ ጣዖት አማልክቶች ይመለኩባታል። የስነ ምግባሯም ያው የወደብ ከተማ ስለሆነች ከያቅጣጫው የንግድም የባህልም የሃይማኖትም የፍልስፍናም ማዕከል ስለሆነች ማህበራዊ ሕይወት ዝብርቅርቅ ያለ ነው። ስነ ምግባሩም ድብልቅልቅ ያለ ነው። አእምሮ ላለውም ለሌለውም፣ ሃይማኖት ላለውም ለሌለውም አስቸጋሪ ከተማ እንደነበረች ይነገራል። እዚያ ክፉ አውድ ውስጥ እንደ ክርስቲያን ኑሩ እኮ። ምን አድርገን እንኑር? የእግዚአብሔርን ፈቃድ አስተውላችሁ ኑሩ ይለናል። የእግዚአብሔር ፈቃድ ምንን ያመለክታል ብለን እንጠይቅ። በእርግጥ በመጽሐፍ ቅዱስ ውስጥ መምህራን ልዩ ልዩ ትንታኔዎችን ይሰጣሉ። የጌታ ፈቃድ የሚለውን ቃል ልዩ ልዩ ትርጉም ይሰጣል። መቼም የውሃ አንባቢያንንና አንዳንዱን ጥቅስ ወስደን እንደሚመቸን ተረጉማለን። ያ ፈተናችን ነው። ግን ትምህርት ስናገኝ ይስተካከላል፣ ችግር የለውም። አንዳንድ ሰዎች ጌታ ገበያ ልውጣን የሚሉ ሰዎች ሰምቻለሁ። ከማህበረሰቡ ቅዳሜ ገበያ ሲወጣ በጣም መንፈሳዊ ከመሆናቸው የተነሳ ዛሬ አትውጡ ብሎናል። ማን ነው ያለው? ጌታ ነው ያለው ለማለቱ እርግጠኛ አይደለንም፣ ግን አይሄዱም። እና የጌታ ፈቃድም እንደሆነ አስተውሉ እንጂ የሚለው ሐሳብ ትዳር ለያዝን ብለን ስንጠይቅ የምንፈልገው ጥቅስ አይደለም። ስራ ልቀይር ብለን የምንፈልገው ጥቅስ አይደለም። ይሄ ጥቅስ ባህሪው እንደሱ አይደለም። በክፉ ቀን የእግዚአብሔርን ፈቃድ መፈለግ ስንል የእግዚአብሔር ፈቃድ ምንድን ነው የሚለውን ማሰብ አለብን። አንድ 3 ነጥብ ልንገራችሁና ወደዚህ ልመለሳ። እግዚአብሔርን ፈቃድ ስታስቡ በ3 መንገድ ብትመለከቱ፣ አንዱ እግዚአብሔር በፍጥረቱ ላይ ያለው ፍላጎት እሱ የእግዚአብሔር ፈቃድ ይባላል። ፈጣሪ እሱ ያለ በፈቃዱ አይደለ የፈጠረን። መዝሙር 135 ቁጥር 6 ላይ በሰማይና በምድር በባህርና በጥልቆች ሁሉ የወደደውን ሁሉ አደረገ። ምን ያደረገውን? የፈቀደውን የወደደውን ሁሉ አደረገ በፍጥረቱ ላይ። እና እግዚአብሔር በፍጥረቱ ላይ ያለውን ዓላማ እንድናስብ መጽሐፍ ቅዱስ ይጠቁመናል። በመረጠው ሕዝብ ላይ ደግሞ እስራኤልም አዲሱ እስራኤልም ቤተክርስቲያንም ማለት ነው እግዚአብሔር ሕዝቡ እንዲፈጽምለት የሚፈልገው የእሱ ፈቃድ አለ። ዳዊት በመዝሙር 40 ቁጥር 8 ላይ አምላኬ ሆይ ፈቃድህን ለማድረግ ወደድኩ ይላል። ማለት ዕለታዊ ኑሮ ውስጥ ነው ማለት የዳዊት ሕይወቱ ዝማሬው ታውቃላችሁ የየዕለት የሕይወት ትግል ነው እና ደስታም ሐዘንም ትክክልም ትክክል አለመሆንም ማዘንም መደሰትም አሉ እሱ ስሜት ውስጥና ያንን አይዋሽም። ዝማሬው እሱ ነው የሚገልጠው። እና ምን ይላል? እንደው በዕለት ሕይወት ውስጥ አምላኬ ሆይ ፈቃድህን ለማድረግ ወደድኩ።
ብሎ ጸልዋል። እና ዛሬም ቢሆን ብንጸልይ ያዋጣናል ለማለት ነው። ደግሞ ሶስተኛው እግዚአብሔር ፍጥረትን ለማዳን የፈቀደውን ፈቃድ ያሳየናል። እንደው ጠቅልል አድርጌ ነው የምናገረው። ኢሳይያስ 55:11 ላይ እንደው ይህን ሀሳብ ይገልጣል ብዬ እሱን ቃል ወደድኩ። ከአፌ የሚወጣው ቃል እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። እኔ ከተናገርኩ እንዲሆን የምፈልገው እናገራለሁ እንጂ እኔ ተናግሬ የማይሆን ነገር የለም እና ቃሌን ልኬአለሁ፣ ፈቃዴን ይፈጽማል ብሎ ይነግረናል። ልጁን ሊሰጠን ቃል ገባልን እና በቃሉ መሰረት ልጁን ሰጠን እና ንግግሩ ሚስጥሩ አይሰወርም። ኤፌሶን 1:9-10 ላይ እንዳለው በሰማይና በምድር ያለው ሁሉ በክርስቶስ ለመጠቅለል እንደወደደ እንደ ፈቃዱ ይለናል። የእሱ መለኮታዊ ፈቃዱ በሰማይም ያለው ዓለም በምድርም ያለው በሌላም ስፍራ ዋቴቨር ያለው ዓለም ማናቀው ዓለም ቢሆን ሁሉ ለክርስቶስ በክርስቶስ እንዲጠቀለል የእግዚአብሔር ፈቃድ ይለናል። አለቀ። በእግዚአብሔር መለኮታዊ ዘላለማዊ እቅድ ውስጥ ክርስቶስ ማዕከላዊ ነው። በምንም አይሻርም፣ አይቀየርም። ከቀየረ እግዚአብሔር ችግር አለበት ማለት ነው። ግን አይቀይርም፣ ሊቀይርም አይችልም የሚል አይለወጥምና ሀሳቡ የጸና ይሆናል። አራተኛው ስለ እግዚአብሔር ፈቃድ ስናስብ ማሰብ ያለብን ይሄ አዲስ ኪዳን ውስጥ አሁን ያለ ነው የምንነጋገርበት በአማኞች ማህበራዊ ህይወት ውስጥ እግዚአብሔር እንድትከናወን የሚፈልጋት ደግሞ ፈቃዱ አለች። ይሄን ነው ዛሬ የምናነሳው። በአማኞች ማህበራዊ ህይወት ማለት በእኔና በእናንተ ስብስብ ቤተክርስቲያን ውስጥ እኛ ደግሞ ወደ ሰፈር ስንመለስ ማህበረሰብ ውስጥ ስንሆን ወደ ስራ ዓለም ስንገባ ከስራ ባልደረቦቻችን ጋር ዘመዶቻችን ጋር ስንሆን ከሚያምኑ ከማያምኑ ጋር ስንሆን በህይወታችን ውስጥ እዚያ ሆነን እግዚአብሔር እንድናደርግ የሚናገረን ያስተማረን ነገር እሱ የእግዚአብሔር ፈቃድ ይሆናል። ስለዚህ በየቀኑ የምንኖረው የእግዚአብሔርን ፈቃድ በመፈጸም ነው። አልተጻፈም አይጻፍምም፣ ግን መንፈስ ቅዱስ ወደ ህሊናችን ያመጣዋል። መጽሐፍ ቅዱስ ስናጠና ለነገ ኑሮ የሚቀር ትምህርት ውስጣችን ያስቀምጣል። ከወንድሞችና እህቶች ጋር ስንነጋገር እውቀት መካከላችን ብልጭ ይላል። አሃ እንደሱ ነው እንዴ እንላለን። ለብቻችን ስንጸልይ ተመስጦ ስንሆን መንፈስ ቅዱስ የሆነ እሳቤ ውስጣችን ያመጣና እንድናሰላስለው ይረዳናል። ባክተወኝ ይሄን አላስብ እንኳ ብንለው እየተከተለ እያሳደደው ውስጣችን ይሞላዋል። ምን ፈልገህ ነው እንድንለው ፈቃዱ እንድንፈጽም እና ቀኖቹ ክፎች ናቸው፣ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ የተባለው ይሄ ነው። በዚህ ቀን በዚህ ዘመን በእኔ ህይወት የእግዚአብሔር ፈቃድ እንድትፈጸም እግዚአብሔር ፈቃዱ ነው። ያዕቆብ እንዲህ ብሎ ጽፎልናል። ያው የህይወት አቅጣጫን ለማሳየት ሁላችን እንደ እንፋሎት ነን ካለ በኋላ ለመገናኘት እንኳ ብናስብ ተቀጣጥረን ጌታ ቢፈቅድ ነው የምንለው። እንደው የመኖርና የመስራት አቅጣጫን እንኳ እግዚአብሔር ይሰጠናል። በጣም መንፈሳዊ ስለሆን አይደለም። ህይወት በእግዚአብሔር እገዛ የምትመራ መሆኗ እያረጋገጥን እንድንሄድ ነው። እኔ ራሴን እመራዋለሁ አሰማራዋለሁ የሚለው የ21ኛው ክፍለ ዘመን የምሁሩ ዓለም በራሱ ወጥመድ ተጠምዶ ያለበት ጊዜ ነው። እመራዋለሁ ያለው ነገር አልሆንለት እያለ ክፍተት እየፈጠረበት እርግጠኛ የሆነበት እርግጠኛ ያልሆነ የሄደበት በጣም በርካታ ብዙ አጋጣሚዎች አሉ። ምንድን ነው የሚነግረን?
የመለኮት ፈቃድ የሚባል አለ፣ የእግዚአብሔር ፈቃድ የሚባል አለ። የት ውስጥ? ዕለታዊ ኑሯችን ውስጥ። እንዲህ አሁን ይህን ዳቦ አንስቼ ልብላ፣ ጌታዊን ልብላው እንዴ ብዬ ልጠይቅ? አይደለም። ይህን ስራ ልስራው እንዴ? አዎ ይጠየቃል። ማለት በዚህ ስራ ውስጥ የምሰራው ያንተ ፈቃድ አለ ተብሎ ይጠየቃል። በዚህ ጉዞ ውስጥ የምሰራው ያንተ ፈቃድ አለ ተብሎ ይጠየቃል። በዚህ ጥረት ውስጥ የምፈጽመው ያንተ ፈቃድ አለ ተብሎ ይጠየቃል። አቅጣጫ እንድናይ እና ይሄ ኤፌሶን ምዕራፍ 5 ቁጥር 16-18 ባለው ክፍል ውስጥ ያየ ነው የጌታ ፈቃድ የሚለው ሐሳብ ግብረ ገባዊነትን ያመለክታል። ምን ማለት ነው? ግብረ ገብ ብዬ ስናገር የጌታን የሚከተሉ ሰዎች ከእግዚአብሔር ቅዱስ ባህሪው ልክ፣ እግዚአብሔር ቅዱስ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እንደሚናገረው እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። ዘሌዋውያን ምዕራፍ 11 ቁጥር 44ም ተመሳሳይ ጥቅስ አለ፣ ከዚያ ነው የተወሰደው። እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ በሚለው ልክ እንድንኖርለት የሚፈልገው የቅድስና ሕይወትን ያሳያል። የምን ቅድስና? የንግግር ቅድስና፣ የተግባር ቅድስና፣ የሥራ ቅድስና፣ የፍቅር ሕይወት ቅድስና፣ የሥራ ዓለም ቅድስና፣ የአገልግሎት ሕይወት ቅድስና ወዘተርፈ የእሱን ልክ የሚገልጥ ኑሮ እንድንኖርለት ይፈልጋል። ይህንን ስንል ቅዱስ ትእዛዙ ሰጥቶናል። መቼም ይሄ ኃጢአት ነው ይሄ ኃጢአት አይደለም የሚል መለኪያ ቢጻፍ ልኖሮ ጥሩ ነበር። ግን ቢጻፍ ይሄ ሁሉ ግድግዳም አይበቃውም። እንኳን አልጻፈ። ግን ሮሜ 8:1-2 ላይ በክርስቶስ ከኩነኔ ድነናል ይልና ጳውሎስ ስለ ቀጣዩ የክርስቲያን ኑሮ ሲናገር በሕይወት መንፈስ ሕግ ነው የምንኖረው ይላል። እና የክርስቶስን ሕይወት ስንይዘው እዚያ ሕይወት ውስጥ የሚመጣ መንፈሳዊ ሕግ አለ እና የምናውቀው መንፈስ ቅዱስ ያመጣዋል። በየቀኑ በየምዕራፉ ያመጣና ልክ አይደለም፣ ይሄ ኃጢአት ነው፣ ይሄ ሞት አለበት፣ ይሄ ክርስቶስን አያከብርም፣ ይሄ ለእግዚአብሔር መንግሥት ገላጭ ምስክር አይሆንም ይልና መንፈስ ቅዱስ ይሞግተናል። እና እንዲህ ነው የምንኖረው ብሎ ይነግረናል። እዚህ ላይ ይህንን ሐሳብ ሲያጸና ምንድን ነው ያለው? አስተውሉ ብሏል። የጌታን ፈቃድ ምን እንደሆነ ማለት አስተውሉ የሚለው ቃል ጠንካራ ነው። የጌታ ፈቃድ ብቻ ብለን እንድናስብ አይደለም፣ ግን አስተውሉ። ይሄ አስተውሉ የሚለው ቃል ምንድን ነው የሚያመለክተው ብለን ደግሞ ሶስተኛ ሐሳብ እናንሳ። ከክርስትና ሕይወታችን ጋር ስናገናኘው አሁን እንዳልኩት በእግዚአብሔር ፊት በእግዚአብሔር ልክ፣ እሱ መለኮት ነው፣ እሱ ፍጹም ነው፣ በእሱ ልክ ልንሆን አንችልም። ግን እሱ ጋር ኅብረት ስናደርግ ለእሱ የሚመች እሱ የሚፈልገው አይነት ኑሮ መኖር ግድ ነው ያለብን። በጣም ግድ ነው ያለብን። እሱን ደስ የሚያሰኘው ኑሮ እንድንወስድ ስንናገርም ቢሆን ልብሳችንም ቢሆን መቼስ የልብስ ኃጢአት አለው የለውም ብለን አንጨቃጨቅም። ግን ወደ እግዚአብሔር ስንመጣ ይሄ እግዚአብሔርን ያከብራል የኔ አለባበስ ብለን ነው የምናስበው። ልጆቹ ነን፣ ግን በአባቴ ፊት መቼስ ምንም ቢሆን ራቁቴን አልሆንም። በጣም ብዙ ሙሽሮችን ለማጋባት እድል ገጥሞኛልና ብዙ ሰርጎች ለረጅም ዓመት እና አንዳንድ ጊዜ ግርም ይለኛል። ሚዜዎች የሆኑ እህቶች አሰፍተው እንግዲህ ተመክረውም ተጠበውም ባለሙያዎቹም ፈጥረውም ብቻ ተሰርቶ ይለብሳሉ። አንዳንድ ጊዜ ይገርመኛል። የሙሽሪትን ቬሎ ለማገዝ የተጠሩ እንዳያደናቅፋት ለማገዝ ነው ሚዜ የሆኑት፣ ግን አይረዷትም ጎንበስ ማለት ስለማይችል እና ግን ጎንበስ ስለማለት ጥረት ያደርጋሉ። በጣም ሲሪየስ መሆናቸውን፣ ሞደስት መሆናቸውን፣ በጣም አጭር
ራሳቸውም ስልካቸው ቢወድቅ ማንሳት አይችሉም። ቢወድቁም ራሱ ይሄንን ስናሰፋው ነው ማሰብ የነበረብን ወይስ ተሰፍቶ ስንለብሰው? ይሄ ነው አስተውሎት ማለት እሱ ነው። አንዳንድ ቦታ ገጥሞኛል። አሁን ብዙ ላይም ሰው አዲስ አለባበስ ስለለበሰ ከተወሰኑ ዓመታት በፊት እንዲሁ የእናቶች የቶች አለባበስ ይቀያየራል በየጊዜውና አንዳንድ ታክሲ ስገባ አንዳንድ ጥንቁቅ ሴት ወይዘሮች በግራና በቀኝ የተቀደደ ቀሚስ ለብሰው ነው የሚመጡ። ቦርሳቸውን አንገው በፍጥነት ይገባሉ። ታክሲ ውስጥ ሲገቡ የተቀደደው በቦታው የለም፣ ክፍት ነው የሚሆነው። ግን ጥረታቸው ደስ ይለኛል። ማለት ሆን ተብሎ የተቀደደውን አሰፍተው ገንዘብ ከፍለው ታክሲ ሲገቡ ና ግጠም ድድገሙ ይሄን ነገር ለመግጠም ጥረት ያደርጋሉ። እና እኔ ምንም አልልም። ግን መቼ ነበር መታሰብ ያለበት? አስተውሎት ማለት ካደረግነው በኋላ ሳይሆን ሳናደርገው እንድናስብ የሚያግዝ ሀሳብ ነው። አስተውሉ። ክፉ ቀን ክፉ ልምምድ ክፉ ተግባርን ያመጣል። ክፉ መካከል ነው የምንኖረው። እንሰማለን፣ እናያለን፣ እንፈተናለን። ግን ይሄ ነገር እግዚአብሔር ያከብራል አያከብርም ብለን እኛንን ጭንቅ ውስጥ የምንገባው። አንዳንድ ጊዜ ከእንደዚህ አይነቱ መንፈሳዊነት ነፃ ብንወጣ እንመኛለን። ይህ እኮ ቱማች እንላለን። እኔ ስንቱን ይችለዋል? አንችለው። ስለማንችለው ነው እግዚአብሔር መንፈስ የተሰጠን፣ እግዚአብሔር ቃል የተሰጠን እንዲያግዘን፣ አቅጣጫ እንዲያሳየን። ስለዚህ ግራ ሲገባን ጌታ መንፈስ ቅዱስ ሆይ ስለዚህ ነገር ምን ትላለህ ብለን እንጸልያለን። እሱ አስተማሪ ነው። ወደ ምን ሁሉ ይመራቸዋል ይላል ዮሐንስ 16 ላይ ወደ እውነት ሁሉ ይመራቸዋል። እሱ ነው መሪው። እና የጌታ ፈቃድ አስተውሉ ሲል ምንድን ነው የሚያነሳው? በእግዚአብሔር ፊት በእግዚአብሔር ልክ ለሱ ትክክል የሆነና ያልሆነውን እንለያለን። ኃጢአት የሆነውንና ጽድቅ የሆነውን የመለየት ጥረት እናደርጋለን። በሞትና በሕይወት መካከል ይሄ ሞት ነው፣ ይሄ ሕይወት ነው ብለን እንድንለይ ነው አስተውሉ የሚባለው። አስተውሎት የሚባለው እሱ ነው። ግን እዚህ ላይ መርሳት የሌለብን ሌላ ነጥብ አለ። በክፉ ጊዜ ውስጥ ትክክል የሆነውን ኑሮ እየኖሩ ለመገኘት ደግሞ ጥበብ ይጠይቃል። ፈረንጆቹ እንደሚሉት ዊዝደም ይጠይቃል። እና ሌላ አንድ ቃል አለ፣ የምወደው ቃል ዲዘርንመንት ይባላል። የመለየት ዝም ብሎ ያለመለየት ችግር አደጋ ነው። እውነት ሰው መለየት ካቃተው በጣም አደጋ ነው። የእናቴን የቡና ስኒዎቿን ሰባብሬ አውቃለሁ። ሂድና ጎረቤት ቡና ጥራ ስትለኝ እሺ ብዬ ብድግ ብዬ ሲል ለካ በስኒ ማስቀመጫው ላይ ነው የሄድኩት። አታይም እንዲ አለች። አይ አያለሁ ግን አላየሁም። ስረግጠው ነው ያየሁት እንጂ በዓይኔ አላየሁት። እና ሲጣራ ለካ ትንሽ የደንገዝገዝ ሲል አጥርቶ የማየት ችግር ነበረብኝ። አሃ ልጄ ለካ ሲመሻያት አለች። እና ሕክምና ሳገኝ በምሽት ማየት ቻልኩ። ለይሁት ማለት ነው። አሁን እዚህ ስኒ ያለ በስኒ ላይ ሰው አይራመድም። ምንም ቢፈጥን ምንም እውነተኛ ታዛዥ ቢሆን ስኒ ሰብሮ አይሄድም። መለየት እውቀትና መለየት ይጠይቃል። በመጽሐፍ ቅዱስ ውስጥ እንደምታውቁት ጥበብ ማለት የእግዚአብሔርን ቃል በማንበብ በማሰላሰል አማኞች ደካማ ፍላጎታቸው እና መሻታቸውን ተከትለው ክፉ ተግባር በመስራት አምላካቸውን እንዳይበድሉ በአማኞች ሆነ በማያምኑ ሰዎች ዙሪያ ያልተገባ ነገር እንዳያደርጉ አቅጣጫ መመሪያ ከቃሉ እንዲፈልጉ ያስገነዝባል። ጥበብ ማለት እሱ ነው። ዳዊት እንዲህ ብሎ ጸልዮአል። የሱ ጸሎት በደንብ ይገልጠዋል። መዝሙር 119 ቁጥር 11 ላይ አንተን እንዳልበድል ቃልህን በልቤ ምን አደረኩ?
ሰወርኩ። ሪፈር የማደርገው የምጠቅሰው የሚመራኝ ባይኖር ኖሮ እበድል ነበር። ግን ቃልህ ውስጤ ስላለ ወደ የበደል ሐሳብ ቢመጣብኝ እንኳን ለመበደል አልፈልግም ማለቱ ነው። ቁጥር 17 እና 18 እዚያው ምዕራፍ ላይ ለባሪያህ መልካም አድርግ፣ ሕያው እንድሆን ቃልህም እንድጠብቅ ዓይኖቼን ክፈት፣ ከሕግህም ተአምራትን አያለሁ። ክፈት ዓይኖችን፣ ሕግህን አሳየኝ፣ ላንብባቸው። ሳነባቸው ውስጤ ይቀመጣሉ። ውስጤ ከተቀመጡ ስናገርም ኦኦ እላለሁ። ላለመናገር የምናገረው ነገር ያልተገባ ከሆነ ራሴን እገታለሁ። ማለት የማየው ነገር አቅሜን ሁሉ እንድዘረግፈው ቢፈትነኝ ትንሽ ራሴን እደቁሰዋለሁ እላለሁ። ሰው አያውቅም። ለመቆጣት የምችልበትን ቁጣ ያህል አልቆጣም። ለምን? በዚህ ጌታን አላሳዝንም እላለሁ። ስለማልችል አይደለም፣ ሞኝ ስለሆንኩ አይደለም። ብልህ ነኝ፣ አዋቂ ነኝ፣ የእግዚአብሔር ቃል ስላለኝ። ግን እግዚአብሔር የማይወደውን ነገር አላረግም። አስተውሎት ማለት ይሄ ነው። በምሳሌ 6 ቁጥር 23 ላይ ይቅርታ፣ ከዚያ በፊት መዝሙር 19 ላይ ልምጣ። ብዙ ሀሳብ እዚያው ስላለ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ይታወቃል። ሕግህ ለእግሬ መብራት ማለት ለእግሬ ከሆነ ቅርቤ ማለት የቅርቤን ያለውበት ያሁኑን የሰሞኑን የወቅቱን እንደማለት ነው። እግር ብርሃን ሲያገኝ ነው ቶሎ ቶሎ በደስታ የሚራመደው፣ ዘና ብሎ የሚራመደው። ይቅርታ ደግሞ መብራት ካያችሁ በረጅሙ ያበራል። እዚያ ጋር መታጠፊያ አለ፣ አትታጠፍ ይላል። ኦኬ፣ ስለዚህ ተለዋጭ አለ ይሆን? እዚያ ስደርስ ሳይሆን ተለዋጩ እዚህ ጋር አለ። መብራቱ የመንገዱን አይነት ያሳየናል፣ አቅጣጫውን። ቃልህ እንደሱ ነው ለእኔ፣ የአሁኑንም የሰፊውንም መንገድ ያሳየኛል ይላል። አስተውሎት ማለት እሱ ነው። ምን እንድናስተውለው የምንፈልገው? የቅርቡንና የሩቁን እንድንለይ ነው። የዛሬውና የነገውን እንድንለይ ነው እንጂ ማለት የነገረን ሁሉ የመከረን ሁሉ ወደሚፈልገው መስመር ከወሰደን በእውነት በሕይወት ነው ያለ ነው። ቆም ብሎ አይጠይቅም። ለምን አይባልም? ይባላል እኮ። የጠቀሰን ሁሉ እንዴት ያገኘናል? ለምን ያገኘናል? የሸመቀ ሁሉ ለምን ያገኛል? እምቢ አንልም። ያስጨነቀን ሁሉ ለምን ያገኘናል? ለምንስ እንገኛለን? ኖ አንልም። እግዚአብሔር ሆይ አድነኝ አንልም። ምን ላድርገው? መውጫ ቀዳዳ የለኝም፣ ስለዚህ ማምለጫ ስለሌለኝ ሆንኳ። እግዚአብሔር እያየ አይደለም ዝም ያለኝ? እግዚአብሔርማ ያያል። እሱማ በአዋቂነቱ ያያል። አንተ ልጁ ስለሆንክ የሚያጠምድ ሲመጣ እግዚአብሔር አይፈቅድም እንድትለው ነው የሚፈልገው እንደ ልጁ። ግን ከክፋትና ከክፋት ልምምድ ጋር እየተሞዳሞድን ከይቅርታ አንጻር እና ስንወድቅ የፍቅር አምላክ ነው። የፈለግነውን እያደረግ ይቅር ባይ ነው ስንል አይመጥነውም። እሱ እኔ አይደለም የምሟገትለት፣ እሱ ራሱ አይመጥነውም። ስለዚህ ሪአክት ያደርጋል በሁለት መንገድ። አንዱ እግዚአብሔር ከተቆጣ ለአንተ የእግዚአብሔር ቁጣ በሚመስልህ መንገድ ቀጣዩ ሕይወትህን ይመራዋል። ሁለተኛ አንተ በቀለድክበት ልክ የምትከፍለው የራስህ ዋጋ ይኖራል። እንዲሁ አይለቀንም፣ እንዲሁ አይለቀንም። ያ የግል ነው፣ የምናውቀው በግል ሕይወታችን ነው። እዚያ ነው የምንታሸው። ስለዚህ ጥበብና መለየት ያስፈልገናል። ስለዚህ በክፉ ቀን ከጌታ የተሰጠንን ጊዜ በሚገባ መጠቀም አለብን። ማለት በጊዜው
ክፉ ዘመን ላይ መጨረሻ ዘመን ላይ ነው በጣም ብዙ እናወራለን። ስለዚህ ጌታ ሊመጣ ቅርብ ነው እያልነው ነው። ግን በዚህ ቅርብ ጊዜ ውስጥ ይመጣል ባልነው መቼ እንደሆነ አናቅም። ግን ስቲል ድብልቅልቅ ያለብን የተምታታብን እኛ ነን። ጌታ ይመጣል እያል የሥነ ምግባር ምስቅልቅል የገባ ነው እኛው የጌታ መምጣት የምንጠብቅ ሰዎች ነን እና ክፉ ተጽዕኖ የበረታብን ይመስለኛል። እና ይህን ሳስብ ከዚህ በኋላ የማንሰራው ምን ክፋት አለ? አሁን የምንሰራውን ክፋት ከሰራን ከዚህ በኋላ የክፋት መጠኑ ውስብስብ ቢሆን እኔ ከዚህ አሁን ከምንሰራው የተለየ አይሆንም ብዬ አስባለሁ። መዋሸት እንዋሻለን። ምናልባት ኤአይ እያግዘን ይሆናል፣ የውሸት ሳይንስ መንገድ እያሳየን ያጠራልን ይሆናል እንጂ መዋሸትን አይቀንሰው። ቅዱስ ውሸት ብለን ቤተክርስቲያን ውስጥ ብናደናግርም ቅዱስ የሚባል ውሸት የለም። ግን አንዳንድ ወንድሞች እህቶች ለጨዋታ እያሉ እየተጫወተ አይደለ ክፋት የሚገባው? እየቀለደም እኮ ነው ክፋት ውስጣችን የሚገባው። መርህ የሚሆነው እየቀለደም እያስቀለደንም ነው። ቀላጅ ልኮብን ነው እንጂ ዝም ብሎ አይመጣም፣ ውርር አያደርገንም። አውዳለሁ የራሱ እና ከጌታ የሰጠንን ጊዜ በሚገባ መጠቀም ማለት እግዚአብሔርን ፈቃድ ላይ መጽናት ነው። አስተውል። የእግዚአብሔር ፈቃድ ምንድን ነው ብለህ ጠይቅ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው ብሎ ይጽፋል ጳውሎስ። የእግዚአብሔር ፈቃድ መቀደሳችሁ ነው ማለት ለእግዚአብሔር የተለየ ኑሮ ኑሩለት። በክፋት ዘመን በክፉ ጊዜ ሰዎች ከሚኖሩት ኑሮ እናንተ ለእግዚአብሔር ተለይታችሁ ኑሩ። አስተውሎ መኖር መገለጫዎች አሉትና እያስተዋልን መኖራችን የሚታወቅበት መገለጫ አለው። እሱን ተናግሬ ይጨርሳል። ብዙ ማለት ይቻላል፣ ግን 1-3 ነገር ላንሳ። ስናስተውል ወደ እግዚአብሔር ቃል መመለሳችን ይታወቃል። ስናስተውል የጌታን ፈቃድ ስናስተውል ወደ እግዚአብሔር ፈቃድ፣ ወደ ቅዱስ ቃል፣ ወደ ምክሩ፣ ወደ ካውንስል ኦፍ ጋድ፣ ወደ እግዚአብሔር ምክር ልባችን መለስ ማለቱ ይታወቃል። እና እንዲህ እንላለን ያኔ ስንመለስ በራሴ ማስተዋል አልቆምም፣ በመካሪዎቼ ምክር አልቆምም፣ የሚሻለኝ ያንተ ምክር ነው ብለን እግዚአብሔርና የእግዚአብሔር ፈቃድ ላይ የሙጥኝ እንላለን። ስናስተውል አንዱ መገለጫ ይሄ ነው። አሁን እሱ ነገር ህይወታችን ውስጥ አለ ወይ አላውቅም፣ ግን ቼክ ማድረግ ጥሩ ነው። አስተውሎት መገለጫ አለው። ሁለተኛው መገለጫ አዳዲስ ሁኔታዎች፣ አዳዲስ አስተሳሰቦች፣ አዳዲስ ልምምዶች ብቅ ባሉ ወቅት የመጀመሪያ ተጠላፊ፣ የመጀመሪያ ተጎታች፣ የመጀመሪያ ተሽከርካሪ ተነጂ አንሆንም። ምንም እንኳ ጉዳዩ ከራሳችን ጋር ለስጋ ጥቅም የሚመስል ይዘት ቢኖረውም የመጣ ሁኔታ ሁሉ አይወስደንም። ማለት ለለውጥ ቅርብ አይደለንም ማለት አይመስለኝም። ለውጥማ ያስፈልገናል፣ ባንፈልግም እንለወጣለን። ግን የሚመጣው ለውጥ ለህይወት ነው፣ ለእግዚአብሔር ክብር ነው፣ ለሰው ጥቅም ነው ብዬ ቼክ አደርጋለሁ። ካልሆነ ሁኔታ ባመጣው ፍጥነት ልክ እኔ አልገሰግስም። ወዳጅ አለኝ፣ በጣም ፈጣን ነው እና ወዳጅነቱ ሌላ፣ ለሱም ለኔም ሌላ ሶስተኛ ወዳጅ የሆነ ነውና ይህን ወዳጅን እባክህ ይህን ወዳጅህን እኔ ወዳጅ ላርገው አልኩት። ሶስታችንም በጌታ ነን፣ ትችላለህ። ሶስተኛውን ጨምረን አንተ ትንሽ ከኔ ጋር ኬሚስትሪ ከኔ ጋር የሚመች ይመስለኛል፣
ጓደኛ ትሆናለህ አልኩት። ሆነ። ግን ተነጋገር። በጣም ፈጣን ነው። ጓደኛ ላደርግ እፈልጋለሁ፣ ግን በጣም ትፈጥናል። አይመስለኝም አብረህ የምዘልቅ ግን ትንሽ እሱ ደግሞ አንተም ደግሞ በጣም ትዘገያለህ እና ትጎትተኛለህ አለ። እሺ እንዳታፈጥነኝ ጓደኛ ነው፣ እንዳታዘገየኝ ጓደኛ ነው ተባባል። የትኛውም ሁኔታ፣ የትኛውም ማሳሰብ፣ የትኛውም ልምምድ ምንም እንኳን የሚመች የሚመስል ለስጋ ጥቅም የሚሆን አንዳች ነገር በውስጡ ቢኖርም ግን እኮ እኛ ክርስቲያኖች ነን። አስተውለን ነው የምንሄደው። ማስተዋላችን የሚታወቀው በእግዚአብሔር ቃል ምክር እየመረመርን ስንለይ ነው። ቆይ እንላለን፣ ጸልያለሁ እንላለን። ኧረ እንዲህ አይነት ነገር ገጥሞኛል እስኪ ምከሩኝ እላለሁ። ምን ትመክሩኛላችሁ እላለሁ። እኔ አንዳንድ ጊዜ ሰዎችን አብሬ ምሳ እንዲህ አይነት ነገር ገጥሞኛል እስኪ የእናንተ ምክር እሰማለሁ። ምክንያቱም ማስተዋል ስላለብኝ የመጣው ነገር እንዲያገኘኝ እና ከእግዚአብሔር ፈቃድ ጋር እንዳያጣላኝ ስለምፈልግ ማለት ነው። የመጨረሻ አስተዋይ ስንሆን መገለጫ አለው። የመንፈስ ቅዱስን መመሪያ እንመረኮዛለን። ጌታ መንፈስ ቅዱስ ሆይ ብለን እንጸልያለን። ቃሉን ከፍተን ጌታዬ ሆይ እንላለን። እባክህ ከብዶኛል፣ ተፈትኛለሁ፣ ልወድቅ ነው፣ ከአቅሜ በላይ ነው። ኦነስትሊ እንጸልያለን። ለምን? በዚህ ክፉ ጊዜ የጌታ ፈቃድ በሕይወቴ እንዲሆን ስለምፈልግ ነው። የሥጋ ፈቃድ እንዲሆንማ መቼም ቢሆን እድሉ አለኝ። ደግሞ ሰይጣንም ያመቻቻል መቼም ቢሆን። ይቺ ዓለምም ደግሞ በራሷ መንገድ ታመቻቻለች። ከነዚህ በስተጀርባ ያለው ደግሞ ይሄ የማይታየው ክፉ ደግሞ በፈለገው መንገድ ከጀርባ ሆኖ ይፈትናል። የነዚህ ሁሉ ተጽዕኖች እኔው ጋር አለ። አገኘዋለሁ፣ አየዋለሁ፣ ሴንስ አደርገዋለሁ። ግን ጫናው በዛ ብዬ ዝም አልልም። ጌታ መንፈስ ቅዱስ ሆይ እባክህ አውጣኝ፣ እባክህ አድነኝ። መውጫው የት ነው? ማምለጫው የት ነው ብዬ ጸልያለሁ። ምክንያቱም ያስተውሎት አንዱ መገለጫ እሱ ነው። እና በአንድ ማሰሪያ ልቋጨው ክፍሉ ስለሚል እንደዚህ ከሆነ ሞኝ አትሁን። የእግዚአብሔርን ፈቃድ ባለማስተዋል የጌታ ልጅ ነኝ እያልክ ሞኝ አትሁን። ሞኝ ሰው አያስተውልም። በኢየሱስ ምን ነክቶኝ ነው አትበል። ምን ነክቶኝ ነው ከማለት በፊት ቼክ አውት፣ አጣራ፣ ቁም፣ ስማ፣ መዝን፣ ጠይቅ። ከከበደ አማክር፣ ከከበደ በጌታ ፊት ሁን። ምንድን ነው ይሄ ነገር ሚስጥሩ አልገባኝም በል እንጂ ተነርተህ ምን ነክቶኝ ነው አይባል። ባለ አእምሮ እኮ ቀድሞ ያስባል። መቼስ ይህን ሁሉ በገዛ ራሳችን አንችለው። እኔም ስነግራችሁ እየጸለይኩ ነው። አድነኝ ይላል ሁልጊዜ። አድነኝ፣ እኔ እንደሆንኩ አልችልም። እኔ ደግሞ እሳሳታለሁ። ጠብቀኝ፣ መከረኝ። በራሴ ጉልበት እዚህ አልደረስኩም። ጌታ እያገዘኝ ነው። ስለዚህ ይህን ክፉ ዘመን ወደ ጌታ ፈቃድ እንመለስ። በዚህ ምክንያት መካከላችን ሁለት ልዩነት ይፈጠራል። ጥበበኛ የሆነ የእግዚአብሔር ሰው አለ፣ ሞኝ የሆነ ሰው አለ። እንብላ ስትሉት እሺ፣ አንብላም ስትሉት እሺ፣ እንስረቅ ስትሉት እሺ፣ አንስረቅ ስትሉት እሺ፣ እኔ እኮ ችግር የለብኝም የሚል ጥሩ ክርስቲያን አለ። ጌታ ይባርከው። ለሁሉም እሺ ያለ ሞኝ አትሁን። በዚህ ምክንያት ነው ሰዎች ስለኛ ሲናገሩ እከሌና እከሌ አንድ አይደሉም ይላሉ። አዎ አንድ አይደለንም። በመልካችን አይደለም፣ በስነ ምግባራችን አንድ አይደለም። አንደኛው ጥበበኛና አስተዋይ ነው፣ ሌላኛው ሞኝ ነው። የሥጋ ፈቃድ፣ የሰይጣን ፈቃድ፣ የዚህ ክፉ ዘመን ፈቃድ መገለጫ ሆኖ ይታያል። ሞኝ
ብዙ ማለት ይቻላል። በጣም ብዙ ሞኝ ክርስቲያኖች አገልጋዮች አለን። ክፉን መለየት አቅቶን ክፉ እያደረግን ደግ ሰው እንደሆነ የምናስብ ብዙ አለን። ጌታ ከዚህ እንዲያስመልጠን እንጸልይ። ራሶቻችን ዝቅ አድርገን እንጸልይ።